ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በቦንጋ ከተማ ከ22 ሚሊዮን ብር በላይ በሆነ ወጪ የተገነባው የደም ባንክ ተጠናቆ ተመረቀ። ማዕከሉ በክልሉ ለሚገኙ የህብረተሰብ ክፍሎች አገልግሎት የሚሰጥ መሆኑን ተመላክቷል። ጽዮን ታደለ ተጨማሪ አላት። በድንገተኛም ሆነ ሰው ሰራሽ አደጋዎች በሚከሰት የደም መፍሰስ እንዲሁም ተላላፊ በሆኑ በሽታዎች በሚከሰት የደም ማነስ ችግሮችን ለመቅረፍ ደም የማይተካ ሚና አለው። ታዲያ ይህንን የተረዳው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በቦንጋ ደም ባንክ ከ22 ሚሊዮን ብር በላይ በሆነ ወጪ የገነባው የደም ባንክ ተጠናቆ ለምረቃ በቅቷል። በምረቃ ፕሮግራሙ ላይ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱኩማ፣ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደን ጨምሮ የተለያዩ የፌዴራልና የክልሉ መንግስት የስራ ኃላፊዎች ተገኝተዋል። የቦንጋ ደም ባንክ ቀደም ሲል ይህንን ተግባር ሲፈጽም የነበረው ባልተመቻቸ ሁኔታ ውስጥ ቢሆንም የሰዎችን ነፍስ አድን ስራውን ሲያከናውን ቆይቷል ያሉት የቦንጋ ደም ባንክ አስተባባሪ አቶ ፍቃዱ ገሽሬ አሁን የአገልግሎት መስጫ ማዕከሉ የራሱ የሆነ አገልግሎት መስጫ ቦታ በመከፈቱ ከዚህ ቀደም የተለያዩ አካባቢዎች በመሄድ ሲሰራ የነበረውን ለመቅረፍና ስራዎችን በተደራጀ መንገድ ለማከናወን የሚረዳ መሆኑንም ተናግረዋል። በቅድሚያ እግዚአብሔርን ማመስገን እፈልጋለሁ። በመቀጠልም ሁላችንም እንኳን ደስ አለን ማለት እፈልጋለሁ። ያው የቦንጋ ደም ባንክ ከተመሰረተበት ከ2011 ሰኔ ጀምሮ እስካሁን በሆስፒታል ግቢ ውስጥ በአንድ ክላስ ላይ አገልግሎት ሲሰጥ ነው የቆየው። በዛ ልክ ስንሰራ ከርመናል። አሁን አዲስ ህንጻ ተገንብቶልን በዛሬ ዕለት ስለሚመረቅ ለምረቃውም ላበቃን አምላክን እያመሰገንን ሁላችንም እንኳን ደስ አለን ማለት እፈልጋለሁ። አቶ ፍቃዱ አክለውም በየጊዜው እየጨመረ የመጣውን የደም ፍላጎት ለማሟላት ስራ ተጠናክሮ የሚቀጥል መሆኑንም በመናገር በፍጥነት ምላሽ ለመስጠት ለአገልግሎቱ የሚሆኑ ማሽኖችና የተለያዩ እቃዎች እጥረት እንዳለ አንስተዋል። ደም ባንካችን አገልግሎቱ ለዚህ ለደቡብ ምዕራብ ኢትዮጵያ አገልግሎት ይሰጣል ተብሎ ታስቦ የተከፈተ ደም ባንክ ነው። ይሄ ደም ባንክ ዛሬ ለዚህ ደረጃ በቅቷል፣ ተገንብቶ አልቋል። በእርግጥ ይሄን ሙሉ ህንጻ ተገንብቶ ማለቁ ክልሉንም ማመስገን እንፈልጋለን። ቢሆንም የሚመለከታቸው አካላት በተለያየ ማቴሪያል በማሟላት የተሻለ አገልግሎት ለማህበረሰባችን እንድንሰጥ በሰው ኃይል ማደራጀት ያስፈልጋል፣ በማቴሪያል ማደራጀት ያስፈልጋል። ሌላው ለቴስቲንግ ወይ ደግሞ ስክሪኒንግ ለማድረግ የሚሰበሰበውን ደም ወደ ተለያዩ ቦታዎች ለምሳሌ ጅማ እንወስዳለን። ጅማ በምንወስድበት ሰዓት አጋጣሚ ሆኖ ወይ ማሽኑ ይበላሻል ወይ ነገር ስታክ ያደርጋል። ከዛ ደሙ ከሚበላሽ ተብሎ እስከ አዳማ ሁሉ እንሄዳለን፣ እስከ አዲስ አበባ እንወስዳለን። ያን ወስደን ቴስት አስደርገን አምተን ለማህበረሰባችን ጤናማ የሆነ ደም ነው የምናስተላልፈውና ያን ብዙ ውጣ ውረድ ለማስቀረት አዲስ ህንጻ የተገነባው ይሄ ደም ባንክ ላይ ቴስቲንግ የሚመለከታቸው ቢያሟሉልን ወይ ደግሞ ቢፈቀደልን በማቴሪያል ቢሟላልን፣ ሁለተኛ የተሻለ አገልግሎት ለማህበረሰቡ እንድንሰጥ እስካሁን በአንድ ቲም ነበር የምንሰራው። በሰው ኃይል አደራጅቶ 2-3 ቲም ሆነን የተሻለ አገልግሎት ለማህበረሰባችን ለመስጠት ሁሉም ሰው ቢረባረብ ጥሩ ነው ብዬ አስባለሁ። ለዚህም በፕሮግራሙ ላይ የተገኙት የጤና ሚኒስትርና የብሔራዊ ባንክ አገልግሎት ኃላፊዎች ለተመረቀው የደም ባንክ ማዕከል አስፈላጊውን ድጋፍ እንደሚያደርጉም አብራርተዋል። በመጨረሻም የደም ልገሳን በተመለከተ የህሙማን የእናቶችና ህጻናትን ህይወት ለመታደግ እድሜያቸው ከ18 ዓመት በላይ የሆናቸው ጤናማ ዜጎች የበኩላቸውን እንዲወጡም ጥሪ አቅርበዋል። እንግዲህ ከተቋቋመበት አላማ ደም ባንኩ ከበጎ ፈቃደኞች ከበኩ ደም ለጋሾች ደም በማሰባሰብ ለደም ታካሚ ወይ ደግሞ ለደም በደም ሕክምና የሚደረግላቸው ሰዎች ጤናማ የሆነ ደም ማቅረብ ነው። ይሄን ለማድረግ ግን ማህበረሰቡ
የደም ልገሳ ላይ ቢሳተፍ የበጎ አገልግሎት ደም ልገሳ ላይ ቢሳተፍ የተሻለ ይሆናል ብዬ አስባለሁ። ደም መለገስ ማንኛውም ሰው ላይ የሚያመጣው የጤና ችግር የለውም። እድሜው ከ18 ዓመት በላይ የሆነ ሰው ደም መለገስ ይችላል። ጤነኛ የሆነ ሰው ደም በመለገስ ወገኖቻችንን እናቶች ስፔሻሊ እናቶች ከወሊድ ጋር ተያይዞ ህይወታቸው እንዳያልፍ የነሱን ህይወት ለመታደግ ብንረባረብ የተሻለ ነው። የሙስሊሙ ማህበረሰብ የዘንድሮን አረፋ በዓል ሲያከብር የተለመደውን ለድሆች በማካፈልና የተቸገሩትን በመርዳት መሆን እንዳለበት በቦንጋ ከተማ የሚገኙ የእምነቱ ምሁራን ገለጹ። በዓሉ የሃይማኖቱን ስርዓት በጠበቀ መልኩ በሰላም እንዲከበርም አሳስበዋል። ዘገባውን ያዘጋጀው ባልደረባችን ናስር ተማም ነው፣ እንደሚከተለው ይቀርባል። 1445ኛውን የኢድ አል አድሃ በዓልን በማስመልከት ከከፋ ቴሌቪዥን ጋር ቆይታ ያደረጉት የእምነቱ ምሁራን እንደገለጹት በዓሉ የእዝነት የመደጋገፍና የሰላም ተምሳሌት መሆኑን ጠቁሞ በዓሉን አስመልክቶ በቁርአንና በሐዲስ የተጠቀሱ አስተምህሮቶችን አብራርተዋል። አላህ Subhanahu Wa Ta'ala በ12 ወራትን እንደፈጠረ በቁርአን ላይ ይናገራል እና ዒደተ ሹሁር ኢንደላህ 12 ሸህረን ፊ ኪታቢላህ አላህ ሰማያትና ምድርን ሲፈጥር በፈጠረበት ሰዓት 12 ወራቶችን ፈጥሯል ይላል። ከዛ ውስጥ ደግሞ አራቱ በጣም የተከበሩ ወራቶች ናቸው ይላል። ከአራቱ ወራት ደግሞ አሁን ያለንበት የዙል ሂጃ ወር ይባላል። በሂጅራ ካላንደር መሰረት የሚቆጠረው ሂጅራ የዙል ሂጃ ወር ይባላል። ይሄ የዙል ሂጃ ወር ደግሞ አረፋ ያለበት አረፋ በዓል የሚከበርበት ነው። ቀኑን ለማክበር አላህ ቀድሞ ነው ያላቀው ወሩን ማለት ነው። ወሩን ቀድሞ አላቀው። እዛ ላይ ደግሞ በዙል ሂጃ ወር የሚሰሩ በጣም ብዙ መልካም ስራዎች አሉ። እነሱንም አላህ Subhanahu Wa Ta'ala የተከበሩ እንደሆነ በዚህ ወራቶች የሚሰሩ ስራዎች በተለይ በዚህ በአረፋ ወር የሚሰራ ስራ በዙል ሂጃ ወር የሚሰራ ስራ ከሌላው ጊዜ የበለጠ እንደሆነ በዚህ ወር የሚሰገደው ሰላት ከሌላው ጊዜ የበለጠ እጥፍ አጅር ሚንዳ እንደሚያስገኝ ጾምም የዛኑ ያህል እንደሚያስገኝ እንዲሁም ደግሞ የምንሰራቸው ሰደቃዎች የዛን ያህል እጥፍ ሆኖ እንደሚያስገኝ ሁሉ ነብዩም ሰለላሁ ዐለይሂ ወሰለም በአስተምሮታቸው ተናግሯሉ። አላህም ደግሞ ይህንን ቀን እንዳላቀው ይናገራል። ቁርአን አብዛኛው ስለ አረፋ ያው አረፋ በተለምዶ አረፋ ባይባልም የውመል አድሃ ወይም የአድሃ በዓል ነው የሚባለው። አረፋ ያው 9ኛው ቀን ነው፣ ማግስቱ ላይ ያለው ዋዜማው ላይ ያለው ነው አረፋ የሚባለው። የውመል አድሃ ነው ወይም የውመል ነህር ነው የሚባለው በቁርአንም በሐዲስም የመጣው እና የዛን ትልቅ ቦታ ተሰጠበት ቀን ነው። የውመል ሐጅል አክበር ነው። ሐጃጆችም ትልቅ የሐጅ ስነ ስርዓት የሚፈጽሙበት ሙስሊሙ ኡማም ደግሞ ትልቁን ተምሳሌት የሆነውን ነብዩላህ ኢብራሂም አለይሂ ሰላም ከልጃቸው ጋር የነበረውን ግንኙነት ይታወቃል። ለዛ መስዋዕትነት ከፍሎ ልጅም መስዋዕትነት ከፍሎ አባትም መስዋዕትነትን ከፍሎ ያላን ትእዛዝ ለመፈጸም ልጃቸውን እስከ ማረድ ድረስ የደረሱበትና ከዚያም አላህ ወፈደይናሁ ቢዝብሂን ዓዚም በታላቅ እርድ ተክተናል እንዳታርደው ብሎ ከጀነት ትልቅ በገና መጥቶ ፍዳ ያደረገበት ታላቅ ቀን ነው። ይሄ በቁርአን ያው ተናግሯል አላህ Subhanahu Wa Ta'ala። ረጅም ነው ታሪኩ። በዓሉ ከሌሎች የእስልምና በዓላት የሚለይበትን አንኳር ነጥቦችንም ምሁራኑ አስረድተዋል። በተለይ 10ዋ ቀን አለች። በዙል ሂጃ ወር ላይ 10 ቀን አለ። ያ 10 ቀን ላይ የሚሰራው መልካም ስራ ሁሉ እጥፍ ድርብ እንደሆነ ከሌላው ጊዜ ጋር እንደማይገናኝ ተናግሯል። እሱም አክብሮት እኛም እንድናከብረው ተናግሮናል ማለት ነው። መነሻው ያ ነው። እዛ ውስጥ ደግሞ አረፋ የሚባል በዓል አለ። እንደኛ አረፋ የሚለው በዓሉን አይደለም የበዓሉ ማግስት ያለው ሰዎች ዘንድሮ በዚህ ወር ነው ሐጅ የሚያደርጉት። ሐጅ ላይ የመጀመሪያውና ትልቁ ማዕዘን ወይም አርካን ተብሎ የሚታወቀው አረፋ ተራራ አለ። እዛ ላይ መቆም ነው። 9ኛው ቀን ነው የአረፋ ቀን ማለት ነው።
9ኛው ቀን ነው። ከዛ በኋላ ነው የበዓሉ ቀን 10ኛው ቀን የውመ ነህር ይባላል። የበዓሉ ቀን ነው የ10ኛው ቀን ነውና እነዚህን ሁለቱን ቀናቶች በተለይ ብዙዎቻችን አላወቅናቸው ማወቅ አለብን። ልዩ የሚያደርግበት ከሌሎች በዓላቶች ልዩ የሚያደርግበት ታላቅ የነብዩላህ ኢብራሂምን ሱና ወይም ፈለግ የምንከተልበት መሆኑ ነው። ምክንያቱም ይሄ የምናከብረው በዓል ከሌላው በተሻለ የምናገኘው በብዙ እጥፍ ነው። ምክንያቱም የዛኔ የምታረደው እርድ አንደኛ ሱና ሙአከዳ ነው። ለሚችል ሰው ማውጣት አለበት፣ የማይችል አይገደድም። የሚችለው ሰው የሚያወጣበት መስፈርት አለው፣ ተሟልቷል መስፈርቱ። እነዛ መስፈርት አሟልቶ ማውጣት ማረድ የሚችል ሰው ሲያርድ ደሙ መሬት ላይ ሳይደርስ ምንዳው ወይም አጅሩ ይጻፍለታል አላህ ዘንድ። በዚህ ወቅት ድሆችን ማሰብና የተቸገሩትን መርዳት መዘንጋት የሌለበት ኃላፊነት እንደሆነም ተናግረዋል። ከምናከናውናቸው ትልቁ ተግባራት ደግሞ ምስኪኖችን መርዳት። የምናርደው እርድ ለሶስት ቦታ እንዲከፈል ነው የሚደረገው። እንደ እስልምና ለሶስት ቦታ ይከፈልና አንደኛው ለምስኪን የሚከፋፈል ነው ከሶስት አንድ እጁ። ሁለተኛው ከጎረቤት ጋር ከጓደኛ ጋር በመጠራራት ወይም ለነሱ ስጦታ በመስጠት የሚከወን ሲሆን ሶስተኛው ደግሞ ለራስ የምታስቀምጠው ከእርዱ ለራስ የምናስቀምጥበት ትልቁ የሚከወንበት ነው። ይሄ እንግዲህ አብሮነት ምን ያህል ቦታ እንዳለውና እስላም ለዚህ የሰጠው ቦታ ትልቅነት መገለጫ ስለሆነ ያን ሙስሊሙ ተግባር የሚያደርግበት ነው። የቦንጋ ዩኒቨርሲቲ በዓለማችን እድሜ ጠገብ ከሆኑ 300 ዩኒቨርሲቲዎች ጋር በ2024 ከተወዳደረባቸው 6 መደቦች በ3ቱ 10ኛ፣ 13ኛና 33ኛ ደረጃን በመያዝ ቶፕ 100ዎች ውስጥ መቀላቀሉ ተገለጸ። ከቦንጋ ዩኒቨርሲቲ ድረገጽ ለተገኘ ዘገባ ሀብታሙ ወልደስላሴ። ከግንቦት 16 እስከ 18 2013 በአሜሪካ ፍሎሪዳ ገልፍ ኮስት ዩኒቨርሲቲ በተደረገው ኮንፈረንስ ላይ ቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በዩኒቨርሲቲው ተጋብዘው በዓለም አቀፍ ዩኒቨርሲቲዎች መድረክ ላይ ቀርቦ ማብራሪያ አቅርበዋል። ሰኔ 7 2024 በፍራንክሊን ዩኒቨርሲቲ ስዊዘርላንድ በተዘጋጀው የሄንስቲክ ሊግ ኦፍ ዩኒቨርሲቲዎች አራተኛ ዓመታዊ ኮንፈረንስ ላይ ይፋ በተደረገው ውጤት ቦንጋ ዩኒቨርሲቲ ድል ተቀናጅተዋል። ለማመን በሚከብድ መልኩ በርካታ ዓለም አቀፍ ዩኒቨርሲቲዎችን አስከትሎ በእድሜ ትንሹ ኢትዮጵያዊ ዩኒቨርሲቲ ፊት ለፊት ተደቅኗል። በ1636 የተመሰረተው አንጋፋውና በዩናይትድ ስቴትስ ብቻ ሳይሆን በዓለም አቀፍ ላይ ስመ ገናና ሃርቫርድ ዩኒቨርሲቲ በስራ ፈጠራ ከቦንጋ ዩኒቨርሲቲ በደረጃ ከኋላ መቀመጡ ነው የተገለጸው። የዓለም መሪ የመማር ማስተማርና የመማር ማዕከል የሆነው በእንግሊዝኛ ተናጋሪው ዓለም ውስጥ እጅግ ጥንታዊ ኦክስፎርድ ዩኒቨርሲቲ በስራ ፈጠራ ከቦንጋ ዩኒቨርሲቲ ከኋላ መቀመጡ ተብራርቷል። በዚህ መሰረት ቦንጋ ዩኒቨርሲቲ በኢንተርፕሬነር ስፕሬት 10ኛ፣ በክራይስ ማናጅመንት 13ኛ እና በስቱደንት ሳፖርት ኤንድ ማናጅመንት 33ኛ በመሆኑ በሶስቱ ምድቦች ቶፕ 100 መሆኑ ተችሏል። ቦንጋ ዩኒቨርሲቲን ወክለው ፕሬዝዳንቱ በዓለም አቀፍ መድረክ በአሜሪካ ፍሎሪዳ ዩኒቨርሲቲ እንዲገኙና ዩኒቨርሲቲውን እንዲያሳውቁ ላመቻቹት የቦንጋ ዩኒቨርሲቲ ማህበረሰብ የላቀ ምስጋና አቅርበዋል ስል መረጃ ያገኘ ነው ያመላክታል። የቡና ጥራትን አስጠብቆ ከዘርፉ ሊገኝ የሚችለውን ገቢ ለማሳደግ ዘርፉን በእውቀት በታማኝነትና አደናቃፊ ከሆኑ ተግባራት በመነጠል መምራት ያስፈልጋል ሲሉ የክልሉ ቡናና ሻይ ቅመማ ቅመም ባለስልጣን አቶ አስራት መኩሪያ ተናገሩ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቡና ሻይ ቅመማ ቅመም ባለስልጣን በሸካ ዞን ቴፒ ከተማ በቡና ምርት ዝግጅት ጥራት አጠባበቅና አቅርቦት ላይ ለባለድርሻ አካላት ሲሰጥ የነበረው የግንዛቤ ማስጨበጫ የምክክር መድረክ ተጠናቋል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳይ ጽፈት ቤት ነው። ምህረት ማሙ በምክክር መድረኩ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቡና ሻይ ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ እንደገለጹት ምርትና ምርታማነትን መጨመር የሚቻለው ከዘር አመራረት ጀምሮ ያሉትን ተግዳሮቶች መቅረፍ ሲቻል ነው ያሉት ኃላፊውም ሁሉም ባለሙያዎችና ሁሉም አመራሩ ተግባራትን በቅንጅት መስራት አለበትም ብሏል። የቡና ጥራትን አስጠብቆ በዘርፉ ሊገኙ የሚችለውን ገቢ ለማሳደግ ከቡና ሽኝት ጋር የሚስተዋሉ ተግዳሮቶችን በመቅረፍ ዘርፉን በእውቀት በታማኝነትና አደናቃፊ ከሆኑ ተግባራት በመነጠል መምራት
ያስፈልጋልን ብሏል። የቅመማ ቅመም ምርት ተፈላጊነት በገበያ ደረጃ እየጨመረ ቢመጣም ለዘርፉ እየተሰጠ ያለው ትኩረትና የባለሙያ ድጋፍ በቂ ባለመሆኑ ምርትና ምርታማነት ላይ ተጽዕኖ ማሳደሩንም ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የቡና ሻይ ቅመማ ቅመም ባለስልጣን ምክትል ዳይሬክተር አቶ በላይ ኮጂአ በውይይቱ እንደገለጹት ከቡና ምርት አያያዝ ጀምሮ እስከ ማዕከላዊ ገበያ ድረስ ያለውን ትስስር በማጠናከር ከዘርፉ ሊገኝ የሚችለውን ገቢ ለማሳደግ ትኩረት ተሰጥቶ መስራት ያስፈልጋልን ብሏል። ያለንን እምቅ ሀብት በአግባቡ በመጠቀምና የህብረተሰቡን ተጠቃሚነት ለማረጋገጥ አመራርና ባለሙያው በቅንጅት መስራት እንደሚያስፈልግም ጠቁሟል። ባለስልጣን መስሪያ ቤቱም የእስካሁን አፈጻጸምን አቅርበው ውይይት እየተደረገ ሲሆን ቡና ካለው ሀገራዊ ፋይዳ አንጻር የቡና ምርት ስርዓትን በማስያዝ ጥራቱን በማስጠበቅና ለማዕከላዊ ገበያ ለማቅረብ የተደረገው አሰራር የተሻለ ቢሆንም በተመረተው ልክ ለገበያ ከማቅረብ አንጻር በቂ ምርት እየቀረበ ባለመሆኑም ሰፊ ስራ መስራት ያስፈልጋልን ብሏል። ከአልሚ ባለሀብቶች ላኪ አርሶ አደሮችና አቅራቢ ነጋዴዎች የሚቀርበው የቡና ምርት ደረጃዎችን በተገቢው በማደራጀት ከዘርፉ ሊገኝ የሚችለውን ገቢ ማሳደግ በዞናችን ወጥነት ያለውን ስራ መስራት አለብንም ብሏል። በበጀት ዓመቱ 67348 ቶን በላይ የታጠበና ያልታጠበ ቡና ለማዕከላዊ ገበያ ለማቅረብ ከታቀደው እስካሁን ባለው 48228 ቶን በላይ ቡና ለማዕከላዊ ገበያ መቅረቡም ተመላክቷል። ህገወጥ የቡና ግብይት ስርዓትን ከመከላከል አንጻር ወጥነት ባለው መልኩ በሁሉም አካባቢዎች ተከታታይነት ያለውን ስራዎች መስራት እንደሚያስፈልግም ተጠቁሟል። የቡናን ምርት በጥራትና በብዛት ለማዕከላዊ ገበያ ለማቅረብ የቡና ምርት ግብይት ጥራት ቁጥጥር ግብረ ኃይል የማጠናከር ስራ ትኩረት ተሰጥቶ መስራት እንዳለበትም ተገልጿል። ክልሉ በቅመማ ቅመም ምርት እምቅ አቅም ያለው ቢሆንም በዘርፉ ያለው የምርት ጥራትና የገበያ ትስስርን ህጋዊ የግብይት ሰንሰለት በማጠናከር ከዘርፉ ሊገኝ የሚችለውን የውጭ ምንዛሬም አጠናክሮ ማስቀጠል ጊዜ የማይሰጠው ጉዳይ መሆን እንዳለበትም ተብራርቷል። በምርት መሰብሰቢያ ጊዜ የሚከሰቱ የጥራት ችግርና የብክነት መጠንን በመቀነስ ምርቱ ተፈላጊነቱ እንዲጨምር መስራት እንደሚያስፈልግም ተገልጿል። በውይይቱ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አመራሮችን ጨምሮ የዞንና ወረዳ አመራሮችና ባለሙያዎች ተሳታፊ ሆነዋል። የወባ ስርጭትን ለመከላከልና ለመቆጣጠር ያለመ ሀገር አቀፍ የምክክር መድረክ በሚዛን አማን ከተማ እየተደረገ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በምክክር መድረኩ ባደረጉት ንግግር የጤና ልማት ስራዎችን ለማሳለጥ የክልሉ መንግስት በትኩረት ሲሰራ መቆየቱን ተናግረዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ክፍለ ያለው የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ክልሉ የጀመራቸው ውጤታማ የጤና ልማት ስራዎች ቀጣይነት እንዳይኖራቸው የወባ በሽታ ፈተና መደቀኑን ተናግረዋል። በክልሉ አብዛኞቹ አካባቢዎች የተከሰተው የወባ በሽታ ስርጭት እየተባባሰ በመምጣቱና የዜጎችን ህይወት እየቀጠፈ ስለሆነ የሚመለከታቸው አካላት የአጎበር አቅርቦት፣ የኬሚካል ርጭትና የወባ መድኃኒት አቅርቦት ችግሮች እንዲቀርፉም ዶክተር ኢንጂነር ነጋሽ ዋጌሾ ጥሪ አቅርበዋል። ርዕሰ መስተዳድሩ የመድኃኒት አቅራቢ ድርጅቶች በክልሉ ቢሮ ከፍተው አገልግሎት እንዲሰጡም ጠይቀዋል። በዚሁ የንቅናቄ መድረክ ተገኝተው መልእክት ያስተላለፉት የኢፌዴሪ ጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ ባልተጠበቀ ሁኔታ እየጨመረ የመጣው የወባ በሽታ ስርጭት በህብረተሰቡ ላይ ማህበራዊና ኢኮኖሚያዊ ቀውሶችን አስከትሏል ብለዋል። በሀገራችን 75 ከመቶ የሚሆነው አካባቢ ለወባ በሽታ ስርጭት አመቺ መሆኑን አንስተው የበሽታው መስፋፋት ለህብረተሰቡ ስጋት ሆኖ መቀጠሉንም ጠቅሰዋል። እንደ ሀገር በአማራ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብና ኦሮሚያ ክልሎች የወባ በሽታ ስርጭት በስፋት የሚታይባቸው ሲሆን በ222 ወረዳዎች በሽታው መከሰቱን ዶክተር ደረጀ ተናግረዋል። በቀጣይ 6 ወራት ባለድርሻ አካላትንና አጋር ድርጅቶችን በማቀናጀት የበሽታውን ስርጭት 50 በመቶ ለመቀነስ እንደ ሀገር ትኩረት ተደርጎ ይሰራልን ብለዋል። የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ኢንስቲትዩቱ የህብረተሰቡን ጤና ለመጠበቅ በርካታ ስራዎችን ሲሰራ መቆየቱን ተናግረዋል። የወባ በሽታ ኢኮኖሚያዊና ማህበራዊ ቀውሶችን እያስከተለ እንደሚገኝም አቶ መሳይ ተናግረዋል። አሁን ላይ ለወባ ትንኝ መራቢያ ምቹ ሁኔታዎች መኖራቸውና በጸጥታ ችግሮች በአንዳንድ አካባቢዎች ፕሮግራሙ በተገቢው አለመመራቱ ለችግሩ መባባስ በምክንያትነት ከሚጠቀሱት መካከል መሆናቸውን አቶ መሳይ ተናግረዋል። የወባ በሽታ ስርጭትን ለመከላከልና ለመቆጣጠር ባለድርሻ አካላት ህብረተሰቡን በማስተባበር በላቀ ቅንጅት ሊሰሩ እንደሚገባም አሳስበዋል። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው የወባ በሽታ ስርጭትን ለመከላከልና ለመቆጣጠር 1.2 ሚሊዮን አጎበሮች መሰራጨታቸውንና 117810 ቤቶች የኬሚካል ርጭት መደረጉን በዚሁ ጊዜ ተናግረዋል። የዓለም ጤና ድርጅት ተወካይ ዶክተር ሰላኢ እና የዓለም ጤና ድርጅት የአፍሪካ ፕሮግራም አስተባባሪ ዶክተር ፒተር
የወባን በሽታ ለመከላከልና ለመቆጣጠር ትኩረት ተደርጎ እየተሰራ ነው ብለዋል። በኢትዮጵያ ወባን ለማጥፋት በሚደረገው ዘመቻ የዓለም ጤና ድርጅት አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። በምክክር መድረኩ የኢፌድሪ ጤና ሚኒስቴር ከፍተኛ የስራ ኃላፊዎች፣ የኢፌድሪ ሕዝብ ተወካዮች ምክር ቤት አባላት፣ የሁሉም ክልሎች የጤና ቢሮ አመራሮች፣ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፍተኛ የስራ ኃላፊዎች፣ የዓለም ጤና ድርጅት ተወካዮች፣ አጋር ድርጅቶችና ሌሎች ባለድርሻ አካላት ተገኝተዋል። በመጪው ዓመት ዩኒቨርሲቲዎች ከመስከረም አጋማሽ ጀምሮ ትምህርት እንዲጀምሩ ለማድረግ የሚያስችሉ ተግባራት እየተከናወኑ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። በበጀት ዓመቱ የመጨረሻ የ100 ቀናት አፈጻጸም ግምገማ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ቤተልሔም መሩ። በመድረኩም የትምህርት ሚኒስቴር አፈጻጸም በስፋት ውይይት የተደረገበት መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በ2016 በጀት ዓመት ከማህበረሰቡ በተገኘ ድጋፍ በትምህርት ለትውልድ መርሃ ግብር 22000 የሚደርሱ የአዲስ ትምህርት ቤቶች ግንባታና ጥገና መከናወኑን አስታውቀዋል። በዋናነት ከምንጠቅሳቸው ውስጥ በትምህርት ለትውልድ እየተሰሩ ያሉት ስራዎች ናቸው። ኦልሬዲ ባለፈው 1-2 ወር እንኳን ከ4 ቢሊዮን ብር በላይ የሚያወጡ ተጨማሪ የማህበረሰብ እንትን ተገኝቶ በጠቅላላ የሰራናቸው አዳዲስ ትምህርት ቤቶችና ያደስናቸው ትምህርት ቤቶች ወደ 22000 ደርሰዋል። ያለፈው ሪፖርት ስናደርግ ወደ 17000 ነበር። በተለይም ለተማሪዎች የሚሰጠው የሪሚዲያል ፈተና መጀመሩን በማስታወቅ በሚቀጥሉት 2 ሳምንታት የዩኒቨርሲቲ ተማሪዎች የመውጫ ፈተና መሰጠት እንደሚጀምር ተናግረዋል። ሐምሌ ወር መጀመሪያ አካባቢ የ12ኛ ክፍል መልቀቂያ ፈተና መሰጠት እንደሚጀምር የገለጹት ሚኒስትሩ ፈተናውን የተሳለጠ ለማድረግ ለፈታኝ መምህራን በቂ ስልጠና እየተሰጠ መሆኑንም ገልጸዋል። ዘንድሮ የ12ኛ ክፍል መልቀቂያ ፈተና በወረቀትና በኦንላይን የሚሰጥ መሆኑን ተከትሎ ለዚህ የሚረዳ በቂ ዝግጅት መደረጉን ተናግረዋል። ዝግጅት ስናደርግባቸው የነበሩ 3 ፈተናዎች መስጠት ልንጀምር ነው። ዛሬ ኦልሬዲ ጀምረዋል። የሪሜዲያል ተማሪዎች ፈተና በሚቀጥሉት 2 ሳምንታት የመውጫ ፈተና የዩኒቨርሲቲዎች መውጫ ፈተና ይሰጣል። ከዛ በኋላ ሰኔ ማለቂያና ሐምሌ መጀመሪያ ላይ 12ኛ ክፍል ፈተና ይሰጣል። በተከታታይ ፈተናዎች እንሰጣለን። የ12ኛ ክፍል ፈተና ዘንድሮ ከሌላው ጊዜ ለየት የሚለው ኦንላይንም እና በወረቀትም ነው የሚሰጠው። ይሄ ሃይብሪድ የምንለውን ፈተና ነው የምንሰጠው። ለመጀመሪያ ጊዜ ስለሆነ ተማሪዎችን እያዘጋጀን ነው፣ ፕራክቲስ እያደረጉ ነው፣ አዲስ እንዳይሆንባቸው። እሱ በተወሰነ ደረጃ አዲስ ነው። በክረምት ወራት 62000 መምህራንን በሚያስተምሩት ትምህርትና የማስተማር ስነ ዘዴ ዙሪያ ስልጠና ለመስጠት የሚያስችለውን ዝግጅት ማጠናቀቁን አስታውቀዋል። ወደ 62000 ግድም የሚሆኑ መምህራን እና የትምህርት ቤት አስተዳዳሪዎችን ስልጠና እንሰጣለን ለ1 ወር። ይሄ ለመጀመሪያ ጊዜ ነው። ስልጠናው ደግሞ እንደ በፊቱ ወይ ለዲፕሎማ ወይ ለዲግሪ ሳይሆን በሚያስተምሩት ትምህርት ላይ ኮንሰንትሬት ያደረገ የፔዳጎጂና የአክቹዋል ትምህርት ነው። ባሉበት ቦታ ችሎታቸውን ለመመዘንና ለማጠናከር ነው ይሄን የምንሰጠው። ያን ሲጨርሱ ያለፉት ፈተና አላቸው። ያለፉት መምህራን ሰርቲፊኬት ያገኛሉ። ይሄን ደግሞ ከእድገታቸው ጋር እንዲያያዝ አድርገን ነው እያዘጋጀን ያለ ነው። ሚኒስተሩ በክረምት ከያዛቸው ስራዎች መካከል የዩኒቨርሲቲ እድሳት ስራ አንዱ በመሆኑ ተግባሩ ተጠናክሮ ይቀጥላል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በመጪው ዓመት ዩኒቨርሲቲዎች ከመስከረም አጋማሽ ጀምሮ ትምህርት እንዲጀምሩ ለማድረግ የሚያስችሉ ተግባራት በስፋት እየተከናወኑ እንደሚገኙም ጠቁመዋል። የመጽሐፍ ስርጭትን በተመለከተ አሁን ላይ ጥምርታውን 1 መጽሐፍ ለ3 ተማሪ ማድረስ መቻሉን አንስተዋል። በቀጣይ 2 ወራት ሚኒስተሩ ያዘዛቸው መጽሐፍት ወደ ሀገር ቤት የሚገቡ በመሆኑ በ2017 የትምህርት ዘመን ከሞላ ጎደል ለእያንዳንዱ ተማሪ አንዳንድ መጽሐፍ ማዳረስ እንችላለን ሲሉ ገልጸዋል። ከዩኒቨርሲቲዎች አስተዳደር ጋር ተያይዞ የሚነሱ የመልካም አስተዳደር ችግሮችን ለመቅረፍ እንቅስቃሴ መጀመሩን ሚኒስትሩ አረጋግጠዋል። የሁለተኛ ደረጃ ትምህርት ቤት ተማሪዎችን መጽሐፍ እስካሁን ድረስ 1 ለ3 አካባቢ አድርሰናል። አሁን ከፊታችን ሐምሌና ነሐሴ የሚቀጥሉት ዙር መጽሐፎች ይገባሉ። በሚቀጥለው ዓመት ተማሪዎች ትምህርት ሲጀምሩ ከሞላ ጎደል ለእያንዳንዱ ተማሪ አንዳንድ መጽሐፍ በሚደርስ ደረጃ መጽሐፎች ይገባሉ ብለን እናምናለን። በዩኒቨርሲቲዎች ኦቶኖሚና ዩኒቨርሲቲዎችን መልሶ የማደራጀት ስራችንን እንቀጥላለን። በዩኒቨርሲቲዎች አስተዳደር ጋር የተያያዙ ችግሮች፣ የመልካም አስተዳደር ችግሮችን ለመፍታት እንቅስቃሴዎች በየቦታው ጀምረናል።
እነኚህ ሁሉ በትምህርት ሴክተር የሰራናቸውና የምንሰራቸው ናቸው። ከውጭ ኔቶ የሩሲያን ሴራ ለማክሸፍ እየሰራው ነው አለ። የወታደራዊ ጥምረቱ ዋና ጸሐፊ የኔስ ስቶልበርግ ሞስኮ በኔቶ አባል ሀገራት ላይ የሳይበር ጥቃት ለመፈጸም ጥረት እያደረገች ነው ብለዋል። የኔቶ አባል ሀገራት የመከላከያ ሚኒስትሮች በብራሰልስ ምክክር ማድረግ ጀምረዋል። ከቢቢሲ ለተገኘ ዘገባ ማርሽ ሴፉ። ሩሲያ በኔቶ አባል ሀገራት ላይ የፈጸመች ያለውን ጸባጫሪ ድርጊት ለማስቆም እየሰራን ነው ያሉ የኔቶ ዋና ጸሐፊ የንስ ስቶልተንበርግ ኔቶ የደህንነት መረጃዎችን በፍጥነት ለማጋራት ዋና ዋና መሰረተ ልማቶችን በመጠበቅና የሩሲያ ደህንነቶች እንቅስቃሴን በጥብቅ በመከታተል ረገድ ከአባል ሀገራቱ ጋር ቅንጅቱን እንደሚያጠናክረም ገልጿል። የሞስኮ ሴራ የኔቶ አባል ሀገራት ለኪየቭ የሚያደርጉትን ድጋፍ እንዲቀንሱ ለማድረግ ያለመ መሆኑን ዋና ጸሐፊው በብራሰልስ ለጋዜጠኞች በሰጡት መግለጫ ያብራሩት። ስቶልተንበርግ ሩሲያ በኔቶ አባል ሀገራት አጋሮች ላይ የሳይበር ጥቃት ለመፈጸም ና ሐሰተኛ መረጃዎችን ለማሰራጨት ዘመቻ ለመጀመር እየተንቀሳቀሰች መሆኑን ተናግሯል። ፖላንድ፣ ጀርመን፣ ብሪታንያና ቼክ ሪፐብሊክ በቅርቡ ሞስኮ የሳይበርና ሌሎች የሰርጎ ገብ ጥቃቶችን ለማድረስ ሙከራ ማድረጓን መግለጻቸው ይታወሳል። የላቲቪያ መከላከያ ሚኒስቴር እንድሪስ ይህንን የሳይበር ጥቃት ሙከራ በላቲቪያ አይተናል፣ ሁሉም የኔቶ አባል ሀገራት ሙከራው ሊያጋጥማቸው ይችላል ብሏል። ሩሲያ ዜጎቿን በህገወጥ መንገድ ወደ ላቲቪያ ለማስገባት ጥቃት ለማድረስም እንደምትንቀሳቀስም ነው ያነሱት። ፖላንድም ለሩሲያ ሲሰልሉ ነበር ያለቻቸውን 3 ሰዎች ባለፈው ግንቦት ወር ቁጥጥር ስር ማዋሏ ይታወሳል። የጀርመን የደህንነት አገልግሎትን ጠቅሶ ዶቼ ቬለ እንዳስነበበው የሀገሪቱ የግንባታ ሰራተኞች በቅርቡ በኔቶ የነዳጅ ማስተላለፊያ መስመር ላይ ፈንጂዎችን አግኝተዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እነዚህ ወታደራዊ ጥምረት አባል ሀገራት ላይ የሚደረጉ ጸባጫሪና የሰርጎ ገብ ጥቃት ሙከራዎችን ሀገሪቱ ለዩክሬን የሚያደርጉ ድጋፎችን እንዲያቋርጡ ለማድረግ ያለመ መሆናቸውን ተናግሯል። ዛሬ በብራሰልስ በተጀመረው በአባል ሀገራቱ የመከላከያ ሚኒስቴሮች ስብሰባም ይህን የሞስኮ ድርጊት ለማስቆም በሚያስችሉ ጉዳዮች ላይ ምክክር እንደሚያደርግም ስቶልተንበርግ ተናግሯል። ሞስኮ ለኔቶና አባል ሀገራቱ ወቀሳ ምላሽ ባትሰጥም ኔቶ ወደ ምስራቅ የሚያደርገውን መስፋፋት እንዲያቆምና ለኪየቭ የሚያደርገውን ድጋፍ መቀጠልም ከወታደራዊ ጥምረቱ ጋር ጦር እንደሚያማዘዛትም ደጋግማ ገልጻለች። አሜሪካንና ብሪታንያን ጨምሮ የኔቶ አባል ሀገራት ለኪየቭ የላኩት የጦር መሳሪያ ግዛቷን ዘልቆ ገብቶ ጥቃት እንዲያደርስ ከፈቀዱም የኒኩሌር ጦር መሳሪያዎችን ልትጠቀም እንደምትችልም አስጠንቅቃለች። ከስፖርት ወዳገኘናቸው ዘገባዎች ተሻገርን። ኢትዮጵያ የአፍሪካ ዋንጫን የማስተናገድ እቅድ ማስፈጸሚያ ፍኖተ ካርታ መዘጋጀቱን የባህልና ስፖርት ሚኒስትር ቀጅላ መርዳሳ ገለጹ። በሌላ ጎኑ ሀገር አቀፍ የባህል ማዕከል ግንባታ ቅድመ ዝግጅት መጠናቀቁንም ሚኒስትሩ አስታውቀዋል። ፍጹም ተሾመ ዝርዝሩን ያቀርባል። የባህልና ስፖርት ዘርፍ አፈጻጸምን በማስመልከት ማብራሪያ የሰጡት አቶ ቀጅላ መርዳሳም መንግስት ባስቀመጠው አቅጣጫ መሰረት ኢትዮጵያ የአፍሪካ ዋንጫ እንድታስተናግድ እንቅስቃሴዎች መጀመራቸውን ገልጸዋል። ውድድሩን ለማዘጋጀት የሚያስፈልጉ መሰረተ ልማቶችና ኢትዮጵያ ከዚህ ቀደም የአፍሪካ ዋንጫን በማስተናገድ ያላት ልምድ መካተቱንም ተናግረዋል። ሌሎችም ደግሞ የአፍሪካ ካፕ ኦፍ ኔሽን ወይም የአፍሪካ ዋንጫን ወደ ኢትዮጵያ ለማምጣት ከዚህ በፊት የተቀመጠው አቅጣጫ ነበረ። እሱ ምን ላይ ነው? አሁን በዚህ ሂደቱ ፕሮግሬሱ ምንድን ነው የምለው ላይ ፍኖተ ካርታ ሁሉ ተሰርቶ ታሪካዊ ዳራው ደግሞ ኢትዮጵያ ስንት ጊዜ ነው የአፍሪካ ዋንጫን ያዘጋጀችው የምለው ሁሉ ታሪኩ ምን ልምዶች አሉ፣ ለዚህ ደግሞ ምን ፋሲሊቲዎች መሟላት አለባቸው የሚሉት በተለይ ስታዲየሞች ሚኒመም ካፍ ስታንዳርድን የሚያሟሉ 4-5 ስታዲየሞች ሊኖሩ እንደሚገቡ እነዚህ ደግሞ እንቅስቃሴ ጀምረዋል። በዋጋ ማስተካከያ ምክንያት ዘግይቶ የነበረው የብሔራዊ ስታዲየም ወይም የአዳይ አበባ ስታዲየም ችግሩ ተፈቶ አዲስ ተቋራጭ ቀሪውን የስታዲየም ግንባታ ስራ የካፍ መመዘኛን ባሟላ መልኩ እያከናወነ እንደሚገኝ ነው ሚኒስትሩ ያስረዱት። የባህር ዳር ዓለም አቀፍ ስታዲየምና ሌሎች ስታዲየሞች የካፍ መስፈርቶችን ባሟላ መልኩ የመገንባት ስራ በፍጥነት እየተካሄደ እንደሚገኝ አመላክተዋል። ስታዲየሞች ሚኒመም ካፍ ስታንዳርድን የሚያሟሉ 4-5 ስታዲየሞች ሊኖሩ እንደሚገቡ እነዚህ ደግሞ እንቅስቃሴ ጀምረዋል። ብሔራዊ ስታዲየም ከዚህ በፊት በውጭ ምንዛሪ ምክንያት ቆሞ ወይንም ኮንትራክተሩም በተለያዩ የዋጋ ማስተካከያ በሚሉት ሲንገጫገጭ የነበረው አሁን በተገኘው ፈንድ አትሊስት ለካፍ ስታንዳርድ የሚበቃ እንቅስቃሴ ተጀምሯል። ኮንትራክተር ገብቶ እየሰራ መሆኑን እና የባህር ዳሩም ሌሎችም ስታዲየሞች እንቅስቃሴያቸው እየተፋጠነ መሆኑን ሁሉ
እንግዲህ አመልክተናል ማለት ነው። በሌላ በኩል መንግስት ፌዴሬሽኖችና ማህበራቶች ከበጀት ድጎማ ተላቀው ራሳቸው እንዲችሉ ድጋፍ እንደሚያደርግም ማስታወቃቸውን ኢዜአ ዘግቧል። እነዚህ አደረጃጀቶች እንዴት ተያይዘው እየሄዱ ነው? የስፖርት ማህበራት ለምሳሌ ከመንግስት ምንድነው የሚጠብቁት? መንግስት ደግሞ ምን ማድረግ አለበት? እነሱ ደግሞ ከነሱ ምን ይጠበቃል የሚለው ሁሉ እያየን ነበር ማለት ነው። ይሄንን የስፖርት ማህበራት የፋይናንስ ምንጫቸውን የራሳቸውን ያደራጁ ሊወጡ የሚችሉበት ሁኔታ ኤግዚት ስትራቴጂ ሁሉ ነድፈን ስንሰራበት እንደነበረ ከማህበራቱም ጋርም ተነጋግረን ወደፊት የገሰገስን መሆናችንን በሪፖርቱ አካተነዋል። በባህል መስክ የኢትዮጵያን ታሪኮችና ባህሎች አቅፎ የያዘ የባህል ማዕከል ግንባታ እንደሚከናወን ለዚህም የዲዛይን ዝግጅት ስራ መጠናቀቁንና ማዕከሉን ለመገንባት የሌሎች ሀገራት ተሞክሮ መወሰዱንም አቶ ቀጀላ መርዳስ አብራርተዋል። በባህልም በኩል የባህል ማዕከልን ሰፊ የባህል ማዕከልን ለመገንባት ዲዛይን ተቀርጾ የሌሎች ሀገሮችም ተሞክሮዎች ተወስዶ ታሪካችን፣ ባህላችን፣ ሁሉ ነገራችን እዛ ውስጥ እንድንጸባረቁ በአሬና መልክ እዛ እንዲገነባ እንቅስቃሴ ውስጥ መኖራችንን ሁሉ ነገር እንግዲህ በዚህ ሪፖርት ባጭሩ መግለጽ የማይቻል በርካታ ነገሮች ናቸው የተነሱት። ሚኒስትሩ ተቋማዊ አቅሙን ለማጎልበት እያደረጋቸው ያሉ ማሻሻያዎች ከባለድርሻ አካላት ጋር በትብብር እያከናወኗቸው የሚገኙ ስራዎችና ሌሎች ተዛማጅ ጉዳዮች መገምገማቸውንም አክለዋል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ